አስተልኝ እንደምሰምታችኋል እንኳን ለጌታችን መድኃኒታችን ለኢየሱስ ክርስቶስ ለ2018 ዓመተ ምህረቱ የልደት በዓል አደረሳችሁ እና በፊታችሁ ዛሬ ቆምኩት የአቧሪ አዛውንትን ረዳት የሚያስፈልጋቸውን ሰዎች ለመርዳት ሳይሆን አክቹአሊ ሰርፕራይዝ ለማድረግ በየበዓሉ በመንጠይቃችሁ መሰረት ከተለያየ ከአሜሪካ ከአውስትራሊያ ከአውሮፓ ገንዘብ ስለላካችሁልን በአገር ውስጥ የተወሰኑ ሰዎች ስለረዳችሁን ላመሰግናችሁ እሱን ሪፖርት ላረጋላችሁ ነው። የላካችሁልን ገንዘብ ከሌላው ጊዜ አነስ ያለ ስለነበረ ለእያንዳንዳቸው ባለፈው የሰጠነውን ያህል መስጠት አልቻልንም። ስለዚህ ወደ 3800 ብር ዝቅ አድርገነው ለ15 ሰዎች አድርሰናል። ይሄ ማለትም ቀላል እንዳይመስላችሁ። አሁን ባለው የኑሮ ውድነት ላይ እቺን ያህል ብር ማግኘት በዓላቸውን በአቅማቸው በደንብ በመጠኑም ቢሆን በደንብ አክብረውት እንዲውሉ ያረጋቸዋልና በጣም ከልብ ነው የምናመሰግናችሁ። እኔ እናሰግድ አሰፋን አምናችሁ ስለሆነ ደግሞ የምትልኩት እግዚአብሔር ይባርካችሁ እንላችኋለን ሁለታችንም። ሌላው በአጋጣሚ ከዚሁ ስሟ እንዲጠቀስ ያልፈለገች የዚሁ ሰፈር ቤተሰብ የሆነች ልጅ ከአሜሪካን ሀገር የላከችልኝ ደግሞ ጠቀም ያለ ገንዘብ መጥቶ ነበር። ግን ለነሱ ከሰጠን በኋላ ስለሆነ እግዚአብሔር ይባርክሽ ማንነት እንዳይገለጽ ባልሽ መሰረት አልናገርም። እሱን ደግሞ ለፋሲካ በዓል አስተላልፈነዋል። ስለዚህ በዚሁ መጠይቃችሁ ለሚቀጥለው ፋሲካ በዓል እባካችሁ ሰርፕራይዝ እናርጋቸው እና እንደው አቅማችን እየጨመረ ቢሄድ ከዚህ በተሻለ መጠን በየቀኑ እንኳን መብላት ወደሚችሉበት ማህበር አይነት ብናደርሰው ደስ ይለኝ ነበር። ለእናንተም ጋር ያለው የኑሮ ውድነቱ በዓለም ላይ ሁሉ ስለመጣ ያማረግ አልተቻለም። ግን ስቲል ለፋሲካው ብታስቧቸው አስቀድማችሁ በጣም ደስ ይለኛል። በጣም ከልብ ነው የምናመሰግናችሁ። እኔ በተለይ ከልብ የማመሰግናችሁ ሁለት ሰዎች አላችሁ። እኔም በማወቅ ብቻ ገንዘብ ያስገባችሁላቸው ለእነዚህ ሰዎች እግዚአብሔር ይባርካችሁ፣ እግዚአብሔር ብድራታችሁን ይክፈል። ለፋሲካ ደግሞ በሰላም እስከሚያገናኘን በደህና ክረሙልኝ።